ነው የኔ አርሰናል ይሄ ነው መድፈኛው ይሄ ነው የዋንጫ ባለቤቱ ተመልከት የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው የኮሚኒቲ ሺልዱም ሻምፒዮን ይሄ ነው ቀጣይ ዓመትም ሻምፒዮን የሆነው ይሄው አርሰናል ነው ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም የትኛውም ክለብ ነው አባኪያ ተዘጋጅ ራስህን አዘጋጀው በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል ኮርኩመነዋል ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ጫውታ ላይ ብርክ እንዲለው አድርገናል አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው ቀጣይ ለማለት ቋጥሮ አሰባችኋል ሲቲ እኔ ካቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊ ነገር ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ለተቋቋሙኛችሁ ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም እንግሊዝንም አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ ዛሬ ማለት ነው ካሞን ገነርስ 3-0 ልጥፍ ማንዬ ምትራዳው ጨቆራሽ ላጥ እስቲ ፈገግ በላ እንችላለን ጀሞ ሻምፒዮኖች ነን ሻምፒዮን ምንድነው እንደዚህ አይነት አሰጣጥ ፈላው እንዴ ነውር ነው እኮ ይሄ እንደዚህ አይደረግም እንደዚህ ፕሪሲዝን እኮ አለቀኩ ቶርናመንት ወደ ዋንጫ ንቀሽ ነው አሉ ማሪስካ እኔን ክዶኝ ሊበላ አይበላም ማሪስካ ስለማይበላ ገባር አሁን ቀጣይ እንደበፊቱ ፈላውናም ነው መቀመጥ ምን የለም ፈላው አሁን ተወኝ ብሏል በቃ አሁን በቻላችሁ ታቀም ራሳችሁ ሩጡ እንጂ እኔ የለሁበትም ካውኑ ነው ንገረን እንዴ ኦዲጋርድ ፓ የዛሬውን ኦዲጋርድ ማለት ነው እንደ እግር ኳስ ተመልካች አይተ ካላደነከው አንተ እግር ኳስ ተመልካች አይደለም ንፉግነት ነው እንዴት ነው የሚችለው ብቻውን ኩክ አረጋቸው ብቻውን ማንቸስተር ሲቲ 3 አማካኝ ይዞ እንደገባ ነው ፎርሜሽን ላይ የምናውቀው ግን የሉም ይሄ ብቻውን ቀለደባቸው ጭራሽ ጎል ደግሞ መጨረሻ ላይ ዶናሩማን ሂድ ከዚህ ብሎ አሳመረው ማለት ነው አባቴ እኔ ሲቲ ፈጣሪ ይርዳችሁ በአዲሱ ሲዝን ምንም አይደንቲቲ የሌለው ቡድን ነው ኤንዞንም አመጣ አላመጣ ምንም አፈጥርም ፈጣሪ ይርዳችሁ በቃ ከኛ ጋር ትከሻ ከምትለካካ ማለት ነው እንደዚህ ያሸነፍኩ ዋንጫ ብላሺ ድሮም እኮ ከህፃን ጋር ትጮት ይወጋል በምንድን ነው የሚባለው እንደዛ ነው ለማንኛውም ፎሎ እንዳይረሳ የ26-27 የፕሪሚየር ሊግ አሸናፊ አርሰናል መሆኑ ተረጋግጧል ሰምተኛል ፍሬንድሊ ነው ከተጮት ነው ግን በቢ ቡድኔ ቢያንስ ትንሽ አትመጥንም አንድ አታገቡ ይደብራል በጣም ነው ማትችሉን ለማንኛውም ገነርስ ሳሃኗን በልተናታል እንደነገርኳችሁ ቀን የሆነ አዳ ቀጣይ መንበላቸውን ዋንጫዎች ፕሌት ለማድረግ ነው የሚጠቅመን ይሄ ሳህን እኛ 18ኛ ቆርቆሯችንን በልተናል አንተ ገና እዛው ነህ እንደው አርሰናል ለኮሚኒቲ ሺልድ ብለ ለአንድ ሳህን ብለ ይሄን ፈላ ምንም የማያቅፈላ ወደ ጥልቁ ትልቋለ ወደ ጥልቁ የዋንጫ አታስመስለው ሰከንድ አፍ አግብታ አታሸንፍ ምን ፍሬንድሊ ነው ጨዋታው እስክል ድረስ እኮ ነው ቃቃ ለዚህ እኮ በትር እኮ አይደለም እኮ ዝም ብለህ እኮ ይልፎፕ ነገር በሰጠው ይሰጣል እኮ በቃ አለቀ ይሄን ፈላ ማለት ነው የትም የማይደርስ ፈላ በቃ እወቀው በዚህ የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫ ማሸነፍ ችሏል ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው ብዙም ሲቲ ያልፈተነው ነበር ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኝ ኳሊቲነት አርቴታ ከነሱ አይተናነስም አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ አርቴታም ከፔፕ አንሶ ይገኝ ነበር ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል በያስባለሁ በርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም ደግሞ አዲስ አሰልጣኝ ነው አዲስ ነገር ነው ይዞ ይመጣው ሲቲ ገና መሰራት አለበት በያስባለሁ አርቴታ ግን ለብዙ አመት የተሰራ ነውና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ የከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳውኑ በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውምና
ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ያስባሉ። ብዙ የሚፈተና ያመስል የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት እኔ ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ። በአርሰናል በኩል ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው፣ እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል። የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ